የአውሮፓ እግር ኳስ ገበያ እንደገና ተናውጧል። ራሽፎርድ ወደ ማንቸስተር አይመጣም። ካማቪንጋ ወደ ፒኤስጂ፣ ኦሊሴ ወደ ሪያል ማድሪድ፣ ያን ዲዮሜንዴ ወደ ሊቨርፑል፣ ኡጋርቴ ወደ ኤሲ ሚላን፣ አሌክስ ስኮት ወደ አርሰናል፣ ማርክ ካንሴዶ ወደ ማንቸስተር ዩናይትድ፣ ኢሊማን ኒዳዬ ወደ ቼልሲ፣ አንድሪያ ባርቲቪል ወደ አርሰናል። ትላልቅ ኮከቦች የተንቀሳቀሱ ነው። በሚሊዮኖች የሚያወጡ ዝውውሮች በአንድ ቀን ውስጥ እውነት የሚፈጸሙ ስምምነቶች የትኞቹ ናቸው? የትኞቹ ግን ወሬ ብቻ ናቸው? ዛሬ በዚህ ቪዲዮ ሁሉንም እንከፍታለን። ለዚህ ቻናል አዲስ ቤተሰብ የሆናችሁ እኔ ሚሊጌች እባላለሁ። ቻናሉን ሰብስክራይብ እያደረጋችሁ ወደ ቪዲዮ እንሂድ። የመጀመሪያው የዝውውር ዜና የሚሆነው ኤድዋርዶ ካማቪንጋ ወደ ፒኤስጂ ሪያል ማድሪድን ሊለቅ ነው የተባለው። የፈረንሳዩ አማካኝ የሆነው ኤድዋርዶ ካማቪንጋ ከሪያል ማድሪድ ወደ ፒኤስጂ ሊያመራ ይችላል የሚለው ወሬ እየተሰራጨ ነው። የዜና እንደወጣ የሪያል ማድሪድ እና የፒኤስጂ ደጋፊዎች በማህበራዊ ሚዲያ ላይ ከፍተኛ ውይይት ጀምረዋል። ምክንያቱም ካማቪንጋ በአሁኑ ጊዜ በዓለም ላይ ካሉ ምርጥ ወጣት አማካኞች አንዱ ተደርጎ ይቆጠራል። ነገር ግን ትክክለኛው ሁኔታ ምንድን ነው ስንል የወጡ ሪፖርቶች እንደሚያሳዩት ፒኤስጂ ለ23 ዓመቱ የፈረንሳዩ አማካኝ ፍላጎት አሳይቷል። ክለቡ ተጫዋቹን በሚቀጥለው የዝውውር መስኮት ውስጥ ወደ ፓሪስ ለማምጣት እድሉን እያጠና እንደሆነ ተናግሯል። ፒኤስጂ በተለይ በመሃል ሜዳው የበለጠ ጥራት፣ ኃይልና ፈጠራ ለመጨመር እየፈለገ ነው። ካማቪንጋ ደግሞ እነዚህን ሁሉ ባህሪያት የሚታወቅ ተጫዋች ነው። ካማቪንጋ በመሃል ሜዳ ብቻ ሳይሆን በተከላካይ አማካኝ፣ በቦክስ ቱ ቦክስ ሚና እንዲሁም አልፎ አልፎ በግራ ተከላካይ ቦታ እንኳን መጫወት ይችላል። ይህ ብዙ አሰልጣኞች የሚወዱት ባህሪ ነው። ከዚህ በተጨማሪ ካማቪንጋ አሁንም 23 ዓመት ብቻ ነው። ይህም ማለት በፊቱ ብዙ ዓመታት የሚቆይ ከፍተኛ እድገት እንዳለው ያሳያል። ነገር ግን የፒኤስጂ ፍላጎት ብቻውን ዝውውሩን እውን አያደርገውም። ምክንያቱም ካማቪንጋ በሪያል ማድሪድ ውስጥ በጣም አስፈላጊ ተጫዋች ሆኗል። ክለቡ የወደፊት ፕሮጀክቱ አካል እንደሆነ ይመለከተዋል። ሪያል ማድሪድ በቅርብ ዓመታት የመሃል ሜዳ ሽግግር እያደረገ ነው። ከቀድሞ ትውልድ ወደ አዲሱ ትውልድ በሚሸጋገርበት ወቅት ካማቪንጋ፣ ቤሊንግሃም፣ ቹዋሚኒ እና ቫልቨርዴ የወደፊቱ መሰረቶች ተደርገው ይታያሉ። ስለዚህ ካማቪንጋ መሸጥ ሪያል ማድሪድ ለመጨረሻ አማራጭ ብቻ የሚያስበው ጉዳይ ይመስላል። በተጨማሪም የወጡ መረጃዎች ካማቪንጋ ራሱ ሪያል ማድሪድን ለመልቀቅ ፍላጎት እንደሌለው ያሳያሉ። ተጫዋቹ በሳንቲያጎ በርናቦ ደስተኛ እንደሆነና በክለቡ ጋር ብዙ ዋንጫዎችን ለማሸነፍ እንደሚፈልግ ተናግሯል። ይህም ማለት ፒኤስጂ ብዙ ገንዘብ ቢያቀርብም ተጫዋቹን ለማሳመን ከባድ ስራ ይጠብቀዋል ማለት ነው። እንደሚታየው በአሁኑ ጊዜ ፒኤስጂ ፍላጎት አለው። ነገር ግን ካማቪንጋ መሄድ አይፈልግም፣ ሪያል ማድሪድን መሸጥ አይፈልግም። ስለዚህ የዝውውር በወረቀት ላይ የሚያምር ቢሆንም በተግባር እንዲፈጸም በጣም አስቸጋሪ ይመስላል። ነገር ግን በዝውውር ገበያ ውስጥ ምንም ነገር እስከ መጨረሻው ድረስ እርግጠኛ አይደለም። ከፍተኛ ገንዘብና ትልቅ አቅርቦት ሁኔታዎች ሊቀይሩ ይችላሉ። ታዲያ እናንተ ምን ትላላችሁ? ካማቪንጋ በሪያል ማድሪድ መቆየት አለበት ወይስ ፒኤስጂ ቢያስፈርሙ ይሻላል? አስተያየታችሁን በኮሜንት ግለጹልኝ። ሌላው ትልቅ ዜና የሆነው ማይክል ኦሊሴ ወደ ሪያል ማድሪድ የሚለው ነው። 220 ሚሊዮን ዩሮ የሚያስደነግጥ የዝውውር መንገድ ላይ ነው ተብሏል። ይህም የፈረንሳይ ኮከብ ክንፍ ተጫዋች ማይክል ኦሊሴ ወደ ሪያል ማድሪድ ሊያመራ ይችላል የሚለው ወሬ ነው። በወጡት ሪፖርቶች መሰረት ሪያል ማድሪድ ኦሊሴን የዚህ ክረምት ዋና ኢላማ አድርጎታል ተብሏል። ከዚህም በኋላ ክለቡ ከ200 ሚሊዮን ዩሮ እስከ 220 ሚሊዮን የሚደርስ ጥቅል አቅርቦት ለማዘጋጀት እያሰበ ነው የሚል መረጃ ተሰምቷል። ይህ እውነት ከሆነ በእግር ኳስ ታሪክ እጅግ ውድ ከሆኑ ዝውውሮች መካከል አንዱ ይሆናል። ነገር ግን ጥያቄ ነው፣ ሪያል ማድሪድ ለምን ኦሊሴን ይፈልጋል? ኦሊሴ በዘመናዊ እግር ኳስ ውስጥ በጣም የሚፈልጉ ባህሪያት ያሉት ተጫዋች ነው። ፍጥነት፣ የአንድ ለአንድ ብቃት፣ ፈጠራ፣ የመጨረሻ ኳስ አቀባበልና ጎል የማስቆጠር ችሎታ ሁሉ አሉት። በተለይም በቀኝ ክንፍ ላይ ሲጫወት ተከላካዮችን በቀላሉ ማለፍ ይችላል። በግራ እግሩ የሚያቀርባቸው ኳሶች እና የሚያስቆጥሯቸው ጎሎች ብዙ ተከታታዮችን አስደንቋል። ሪያል ማድሪድ በአሁኑ ጊዜ የወደፊቱን ስብስብ እየገነባ ነው። በቡድኑ ውስጥ ብዙ ወጣት ኮከቦች አሉ። እነሱ የወደፊቱን ስኬት የሚያረጋግጡ ተጫዋቾች ናቸው። ክለቡ ኦሊሴን በማስፈረም በጥቃቱ ክፍል ውስጥ የበለጠ ፍጥነት፣ ፈጠራና ጥራት ማምጣት ይፈልጋል ተብሏል። ነገር ግን ይህ ዝውውር በቀላሉ የሚፈጸም አይመስልም። ምክንያቱም ኦሊሴ በአሁኑ ጊዜ በክለቡ ውስጥ አስፈላጊ ተጫዋች ነው። ክለቡም እሱን ለመሸጥ በቀላሉ ፈቃደኛ አይሆንም። ይህም ማለት ሪያል ማድሪድ ከፈለገው ተጫዋች ለማግኘት በጣም ትልቅ ገንዘብ ማውጣት ሊኖርበት ይችላል። በሌላ በኩል ኦሊሴ ራሱ ወደ ሪያል ማድሪድ መሄድን እንዴት ይመለከታል ስንል
ማንኛውም ተጫዋች ሪያል ማድሪድን እንደ ህልም ክለብ ይመለከታል። በሳንቲያጎ በርናቦ መጫወት፣ የቻምፒየንስ ሊግ ዋንጫ ለማሸነፍ መታገልና ከዓለም ምርጥ ተጫዋች ጋር መጫወት ብዙ ተጫዋቾች የሚመኙት ነገር ነው። ስለዚህ እድሉ በትክክል ከመጣ ኦሊሴ ፍላጎት ሊያሳይ ይችላል። ነገር ግን እስካሁን ድረስ የተረጋገጠ ይፋዊ አቅርቦት ወይም ስምምነት የለም። ይህ በዋናነት የዝውውር ወሬ ደረጃ ላይ ያለ ጉዳይ ነው። ነገር ግን ይህ ወሬ እውነት ከሆነ የ2026 የክረምት ዝውውር ገበያ ትልቁ ዜና ሊሆን ይችላል። 220 ሚሊዮን ዩሮ ሪያል ማድሪድ እና ማይክል ኦሊሴ በአንድ ቦታ ሲጠቀሱ ብቻ የዓለም እግር ኳስ ትኩረት ወደዚህ ጉዳይ ይዞራል። ታዲያ እናንተ ምን ትላላችሁ? ማይክል ኦሊሴ ለሪያል ማድሪድ ተስማሚ ፈራሚ ነው ወይስ ክለቡ ይህን ያህል ገንዘብ ከሌላ ተጫዋች ማውጣት አለበት? አስተያየታችሁን በኮሜንት ግለጹልኝ። ሰብስክራይብ እያደረጋችሁ ሌላው ደግሞ እብዱ ዝውውር ያን ዲዮማንዴ ወደ ሊቨርፑል 100 ሚሊዮን ዩሮ ተከለከለ ተባለ። ይህም የኮት ዲቫር ወጣት ኮከብ ያን ዲዮማንዴ ከአርቢ ላይፕዚግ ወደ ሊቨርፑል ሊያመራ ይችላል የሚለው ወሬ ነው። ነገር ግን ይህ ተራ የዝውውር ወሬ አይደለም። ምክንያቱም በወጡት ሪፖርቶች መሰረት ሊቨርፑል ለተጫዋቹ 100 ሚሊዮን ዩሮ የሚደርስ አቅርቦት አቅርቧል። ይህ ቁጥር ብቻ ብዙ እግር ኳስ ወዳጆችን አስደንቋል። ነገር ግን የበለጠ የሚያስደንቀው ነገር ምንድነው ስንል አርቢ ላይፕዚግ ይህን አቅርቦት አልተቀበለም። አዎ 100 ሚሊዮን ዩሮ የሚደርስ አቅርቦት እንኳን ክለቡን ለማሳመን አይቻልም። ይህም አርቢ ላይፕዚግ ተጫዋቹን በጣም ከፍ ያለ ዋጋ እንደሚሰጠው ያሳያል። ሪፖርቶቹ እንደሚሉት ጀርመኑ ክለብ ያን ዲዮማንዴን ለመሸጥ ቢያስብ እንኳን ቢያንስ 120 ሚሊዮን ዩሮ የሚደርስ ገንዘብ ይፈልጋል። አሁን ጥያቄው ይሄ ነው። ያን ዲዮማንዴ ማን ነው ስንል በአውሮፓ ውስጥ በፍጥነት እያደገ ያለ ወጣት ክንፍ ተጫዋች ነው። በፍጥነቱ፣ በድሪብሊንግ ችሎታው፣ በተከላካዮች ላይ በሚፈጠረው ጫናና ጎል የማስቆጠር ብቃቱ ብዙ ክለቦችን ማስደነቅ ችሏል። በተለይም አንድ ለአንድ ሲገጥም ተከላካዮችን ማለፍ የሚችል አደገኛ ተጫዋች ነው። ይህም ደግሞ ሊቨርፑል የሚፈልገው አይነት ተጫዋች ነው። ሊቨርፑል በአሁኑ ጊዜ በጥቃት ክፍሉ ውስጥ የወደፊቱን ቡድን ለመገንባት እየሰራ ነው። ዲዮማንዴን በማስፈረም ለብዙ ዓመታት የሚያገለግል ወጣት ኮከብ ማግኘት ይፈልጋል። ነገር ግን ዝውውሩ እጅግ ውድ ሊሆን ይችላል። 120 ሚሊዮን የሚደርስ ዋጋ በዓለም እግር ኳስ እጅግ ከፍተኛ ከሚባሉ ዝውውሮች መካከል ያስገባዋል። የዚህ ዜና ሌላ አስደናቂ ክፍል ደግሞ ፒኤስጂ በዝውውሩ ውስጥ ሊገባ ይችላል የሚለው ነው። ሪፖርቶች እንደሚያሳዩ ፒኤስጂ እና ሌሎች ትልልቅ ክለቦች ሁኔታውን የተከታተሉ ነው። ይህም ማለት ሊቨርፑል ተጫዋቹን ለማስፈረም ብቻውን አይወዳደርም ማለት ነው። ከፍተኛ የገንዘብ ኃይል ያላቸው ክለቦች በውድድሩ ውስጥ ከገቡ የተጫዋቹ ዋጋ የበለጠ ሊጨምር ይችላል። አሁን ያለው ሁኔታ ምንድነው ስንል ሊቨርፑል 100 ሚሊዮን ዩሮ አቅርቧል ተብሏል። አርቢ ላይፕዚግ አልተቀበለም። ክለቡ 120 ሚሊዮን አካባቢ ይፈልጋል ተብሏል። ፒኤስጂ እና ሌሎች ክለቦች ሁኔታውን የተከታተሉ ነው። ዝውውሩ አሁንም ክፍት ነው። ይህ ዝውውር እውነት ከሆነ የ2026 የክረምት ዝውውር ገበያ ትልቁ ታሪክ ሊሆን ይችላል። 100 ሚሊዮን ዩሮ ተከልክሏል። 120 ሚሊዮን ዩሮ እየተጠየቀ ነው። ፒኤስጂ ደግሞ ሊገባ ይችላል። ይህ የዝውውር ድራማ ገና አልተጠናቀቀም። ታዲያ እናንተ ምን ትላላችሁ? ያን ዲዮማንዴ በእርግጥ 120 ሚሊዮን የሚያወጣ ተጫዋች ነው ወይስ ሊቨርፑል ይህን ያህል ገንዘብ ለሌላ ኮከብ ማውጣት አለበት? አስተያየታችሁን በኮሜንት ግለጹልኝ። ቪዲዮውን ሰብስክራይብ እያደረጋችሁ። ሌላው ዜና ደግሞ ኤንዞ ፈርናንዴዝ ወደ ሪያል ማድሪድ 120 ሚሊዮን ዩሮ የሚያስፈልገው ትልቅ የዝውውር ድራማ ተብሏል። ይህም የአርጀንቲናዊ መሃል ሜዳ ኮከብ ኤንዞ ፈርናንዴዝ ከቼልሲ ወደ ሪያል ማድሪድ ሊያመራ ይችላል የሚለው ወሬ የተናወጠ ነው። ይህ ዜና እንደወጣ የሪያል ማድሪድ፣ የቼልሲ እና የአርጀንቲና ብሔራዊ ቡድን ደጋፊዎች በማህበራዊ ሚዲያ ላይ ከፍተኛ ውይይት ጀምረዋል። ምክንያቱም ኤንዞ ፈርናንዴዝ በአሁኑ ጊዜ በዓለም ላይ ካሉ ምርጥ የመሃል ሜዳ ተጫዋቾች መካከል አንዱ ነው። በወጡት ሪፖርቶች መሰረት ሪያል ማድሪድ ከተጫዋቹ ጋር እስከ 2032 ድረስ የሚያቆይ የግል ስምምነት ላይ ተስማምቷል ተብሏል። ይህ እውነት ከሆነ በዝውውሩ ውስጥ ትልቅ እርምጃ ነው። ምክንያቱም ክለቦች ከመስማማታቸው በፊት ተጫዋቹን ማሳመን ትልቁ ስራ ነው። ነገር ግን የዝውውሩ ትልቁ ችግር አሁንም ቼልሲ ነው። ቼልሲ ኤንዞን በከፍተኛ ገንዘብ ያስፈረመው ተጫዋች ነው። ስለዚህ በቀላሉ ለመሸጥ ፈቃደኛ አይሆንም። ሪፖርቶች እንደሚሉት ቼልሲ 120 ሚሊዮን ዩሮ በላይ ሊጠይቅ ይችላል ተብሏል። ይህ ማለት ሪያል ማድሪድ ተጫዋቹን ከፈለገ በዓለም እግር ኳስ ታሪክ ከፍተኛ ከሆኑ የዝውውር ክፍያዎች መካከል አንዱን ማውጣት ሊኖርበት ይችላል። አሁን ጥያቄው ይሄ ነው። ሪያል ማድሪድ ለምን ኤንዞን ይፈልጋል? ኤንዞ ፈርናንዴዝ በዘመናዊ የመሃል ሜዳ ተጫዋች ነው። ኳስ ማሰራጨት ብቃት፣ የረጅም ርቀት ፓሶች፣ የጨዋታ ቁጥጥርና የመከላከል ብቃት ሁሉ አሉት። በተጨማሪም የ2022 የዓለም ዋንጫ አሸናፊ ነው። በዚያ ውድድርም የምርጥ ወጣት ተጫዋች ሽልማት አሸንፏል። ይህ ሁሉ ሪያል ማድሪድ የሚፈልገው የአሸናፊነት ባህሪ ያሳያል። ሌላው አስፈላጊ ነገር የሪያል ማድሪድ የመሃል ሜዳ ፕሮጀክት ነው። ክለቡ በአሁኑ ጊዜ የወደፊቱን ቡድን እየገነባ ነው። በቡድኑ ውስጥ ያሉ ወጣት ኮከቦች ለብዙ ዓመታት የሚቆይ የስኬት ዘመን ለመፍጠር ተመርጠዋል።
ኤንዞ በዚህ ፕሮጀክት ውስጥ ከገባ ከዓለም ምርጥ የመሃል ሜዳ ስብስቦች አንዱ ሊፈጥር ይችላል። ነገር ግን ዝውውሩ እንዲፈጸም ብዙ ነገሮች ማሟላት አለባቸው። ቼልሲ የሚፈልገው ዋጋ መቀነስ አለበት። ሪያል ማድሪድ ትልቅ የገንዘብ ጥቅል ማዘጋጀት አለበት። ሁለቱ ክለቦች በክፍያ ዝርዝር ላይ መስማማት አለባቸው። እስካሁን ድረስ ይፋዊ ስምምነት የለም። ነገር ግን ይህ ወሬ በዝውውር ገበያ ውስጥ ትልቁ የመሃል ሜዳ ዝውውር ሊሆን ይችላል። ከ120 ሚሊዮን ዩሮ በላይ ዋጋ አለው። ሪያል ማድሪድ እና ኤንዞ ፈርናንዴዝ በአንድ ዜና ውስጥ ሲጠቀሱ ብቻ ይህ የክረምቱ ትልቅ የዝውውር ታሪክ ሊሆን ይችላል። ታዲያ እናንተ ምን ትላላችሁ? ኤንዞ ፈርናንዴዝ ለሪያል ማድሪድ ተስማሚ ፈራሚ ነው ወይስ ክለቡ 120 ሚሊዮን ዩሮ ለሌላ ተጫዋች ማውጣት አለበት? አስተያየታችሁን በኮሜንት አስቀምጡ። ወደ ሌላ ዜና እናልፋለን። ማኑኤል ኡጋርቴ ወደ ኤሲ ሚላን። ሩበን አሞሪም የቀድሞ ተማሪውን እንደገና ሊያገኝ ነው። ብዙ ትኩረት እየሳበ ያለው የማኑኤል ኡጋርቴ የወደፊት ሁኔታን እስቲ እንመልከት። የወጡ ሪፖርቶች እንደሚያሳዩት የጣሊያኑ ግዙፍ ክለብ ኤሲ ሚላን የኡራጓይ ብሔራዊ ቡድን አማካይ ማኑኤል ኡጋርቴን ለማስፈረም ውይይት ጀምሯል ተብሏል። የዜና ከወጣ በኋላ የኤሲ ሚላን እና የማንቸስተር ዩናይትድ ደጋፊዎች በስፋት ስለ ዝውውሩ መነጋገር ጀምረዋል። ምክንያቱም ኡጋርቴ በአውሮፓ ውስጥ ከሚገኙ ጠንካራ ተከላካይ አማካይ መካከል ተደርጎ አንድ ይቆጠራል። ነገር ግን ይህ ዝውውር ለምን ብዙ ትኩረት ሳበ? ምክንያቱም በሪፖርቱ መሰረት የኤሲ ሚላን አሰልጣኝ ሩበን አሞሪም በተጫዋቹን በደንብ ያውቀዋል ተብሏል። አሞሪም ከዚህ በፊት ከኡጋርቴ ጋር ሰርቷል የሚለው ወሬ ብዙዎችን እያነጋገረ ነው። ተጫዋቹ የአሰልጣኙን የጨዋታ ፍልስፍና በደንብ ስለሚያውቅ ከተፈረመ በኋላ በፍጥነት ከቡድኑ ጋር ሊላመድ ይችላል ተብሎ ይታሰባል። አሁን ጥያቄ ይሄ ነው፣ ኤሲ ሚላን ለምን ኡጋርቴን ይፈልጋል? በዘመናዊ እግር ኳስ ውስጥ ጠንካራ ተከላካይ አማካኝ እጅግ አስፈላጊ ነው። ኡጋርቴ በተለይ በኳስ ማስመለስ፣ በታክል፣ በቦታ አያያዝና በተጋጣሚዎች ጥቃት ማቋረጥ በጣም ጎበዝ ነው። በሜዳ ላይ ብዙ ርቀት ይሸፍናል። ለቡድን አጋሮቹም የመከላከል ጥበቃ ይሰጣል። ይህ ባህሪ ለኤሲ ሚላን በጣም የሚያስፈልግ ነገር ነው። ሪፖርቶች እንደሚሉት የማንቸስተር ዩናይትድ ተጫዋቹን ለመሸጥ ፈቃደኛ አይደለም። ክለቡ ወደ 30 ሚሊዮን ዩሮ የሚጠጋ ገንዘብ እንደሚፈልግ ተነግሯል። በዛሬው የዝውውር ገበያ ይህ ዋጋ ለብዙ ክለቦች ተመጣጣኝ ተብሎ ሊታይ ይችላል። ሌላው የወጣ መረጃ ደግሞ ኡጋርቴ ራሱ ወኪሉን አዲስ ክለብ እንደሚፈልግለት መጠየቁ ነው ተብሏል። የእውነት ከሆነ ዝውውሩን የበለጠውን ሊያደርገው ይችላል። ምክንያቱም ተጫዋቹም ሆነ ክለቡ ለመለያየት ፈቃደኛ ከሆኑ ስምምነት መድረስ ቀላል ይሆናል። ነገር ግን እስካሁን ድረስ ይፋዊ አቅርቦት ወይም ስምምነት የለም። ውይይቶች በመጀመሪያ ደረጃ ላይ እንዳሉ ተነግሯል። ስለዚህ ብዙ ነገሮች ገና ሊቀየሩ ይችላሉ። ነገር ግን አንድ ነገር ግልጽ ነው፣ ኤሲ ሚላን የመሃል ሜዳውን ለማጠናከር ይፈልጋል። ኡጋርቴ ደግሞ ለዚያ ሚና ተስማሚ ተጫዋች ነው። ይህ ዝውውር እውነት ከሆነ ኤሲ ሚላን በሴሪኤ እና በቻምፒየንስ ሊግ ውድድሮች ውስጥ የበለጠ ተወዳዳሪ ሊሆን ይችላል። ታዲያ እናንተ ምን ትላላችሁ? ማኑኤል ኡጋርቴ ለኤሲ ሚላን ተስማሚ ፈራሚ ነው ወይስ ማንቸስተር ዩናይትድ እሱን ማቆየት አለበት? አስተያየታችሁን በኮሜንት አስቀምጡልኝ። አሌክስ ስኮት ወደ አርሰናል በ80 ሚሊዮን ዩሮ የሚደርስ የመሃል ሜዳ ዝውውር ድራማ ተብሏል። የወጣት እንግሊዛዊ ኮከብ አሌክስ ስኮት ስለሚነገረው ወደ አርሰናል ዝውውር እንመለከታለን። ይህ ዜና ከወጣ በኋላ የአርሰናል ደጋፊዎች በማህበራዊ ሚዲያ ላይ ትልቅ ውይይት ጀምረዋል። አሌክስ ስኮት በአሁኑ ጊዜ በቦርንማውዝ ውስጥ የሚጫወት ወጣት አማካኝ ነው። በፍጥነቱ በኳስ ቁጥጥርና በጨዋታ አእምሮ ብዙ ክለቦችን ማስደነቅ ችሏል። የወጡ ሪፖርቶች እንደሚያሳዩት አርሰናል ይህን ተጫዋች ለመግዛት ከፍተኛ ፍላጎት አሳይቷል። አሰልጣኝ ሚኬል አርቴታ በመሃል ሜዳ ላይ ተጨማሪ ጥራትና ጥልቀትን ለማምጣት ይፈልጋል ተብሏል። ሚኬል አርቴታ የሚመራው ቡድን በቅርቡ በፕሪሚየር ሊግ ውድድር ውስጥ ትልቅ ተፎካካሪ ይሆናል። ስለዚህ እንደ አሌክስ ስኮት ያሉ ወጣት ተጫዋቾችን ማስፈረም የወደፊቱን ቡድን ለመገንባት አስፈላጊ እርምጃ ነው። በሪፖርቶች መሰረት የማንቸስተር ዩናይትድ እና ሊቨርፑል እንዲሁም ተጫዋቹን እንዲከታተሉ ነው። ይህ ደግሞ ውድድሩን ይበልጥ ከባድ ያደርገዋል። የተጫዋቹ ዋጋ ወደ 80 ሚሊዮን ዩሮ እንደሚጠጋ ተነግሯል። ይህ ለወጣት ተጫዋች ትልቅ መዋለ ነው እና ክለቡ እሱን ለመሸጥ በቀላሉ ፈቃደኛ እንደማይሆን ይጠበቃል። አሌክስ ስኮት በመሃል ሜዳ ላይ ብዙ ሚናዎችን መጫወት ይችላል። እንደ አሳሳቢ አማካኝ፣ ቦክስ ቱ ቦክስ እና እንዲሁም በአጥቂ ቅርብ ሚና ላይ መስራት ይችላል። ይህ ባህሪ ለአርሰናል በጣም የሚስብ ነው፣ ምክንያቱም ቡድኑ በብዙ ውድድሮች ላይ በሚወዳደርበት ጊዜ የተለያዩ ስልቶች ያስፈልገዋል። ነገር ግን ይህ ዝውውር ቀላል አይሆንም፣ ምክንያቱም ቦርንማውዝ ተጫዋቹን በጣም ከፍ ያለ ዋጋ ይጠይቃል እና በእንግሊዝ ውስጥ ያሉ ትልቅ ክለቦች ደግሞ ውድድር ውስጥ ይገባሉ። እስካሁን ድረስ ይፋዊ አቅርቦት ወይም ስምምነት የለም። ይህ ግን የወደፊት ትልቅ ዝውውር ሊሆን ይችላል። ታዲያ እናንተ ምን ትላላችሁ? አሌክስ ስኮት ለአርሰናል ተስማሚ ፈራሚ ነው ወይስ ሌላ ክለብ ሊያስፈርመው ይሻላል? አስተያየታችሁን በኮሜንት አስቀምጡልኝ። ሰብስክራይብ እያደረጋችሁ
ሌላው ዜና ማርክ ካንሴሎ ወደ ማንቸስተር ዩናይትድ የሚለው ነው። የባርሴሎና ወጣት ኮከብ በኦልድ ትራፎርድ ላይ ያበራ ነው ተብሏል። ይህ የባርሴሎና ወጣት መሃል ሜዳ ተጫዋች ማርክ ካንሴሎ ወደ ማንቸስተር ዩናይትድ ሊያመራ ይችላል የሚለው ዜና ትኩረት ስቧል። ማንቸስተር ዩናይትድ በአሁኑ ጊዜ ቡድኑን ለማጠናከር በመሃል ሜዳ ክፍል ላይ አዲስ ወጣት ተጫዋችን እየፈለገ ነው። የቡድኑ የወደፊት ፕሮጀክት በተለይ ወጣትና ኃይለኛ ተጫዋች ላይ ተመስርቶ የተገነባ ነው። በዚህ ሁኔታ የባርሴሎና አማካኝ ማርክ ካንሴሎ በትልቅ የዝውውር ወሬዎች ውስጥ ተጠቃሚ ሆኗል። ካንሴሎ በባርሴሎና የተሰራ ወጣት ተጫዋች ነው። የላማሲያ አካዳሚ ውስጥ ተስተዳድሮ ያደገ ስለሆነ የቡድኑን የጨዋታ ፍልስፍና በጣም ያውቃል። እሱ የሚታወቀው ፈጣን የኳስ ማስተላለፍ፣ የጨዋታ አእምሮ፣ በመከላከልና በማጥቃት መካከል ሚዛን፣ ከፍተኛ ስራ ኃይል ወርክ ሬት ይታወቃል። እነዚህ ባህሪያት ደግሞ ወደ ማንቸስተር ዩናይትድ በጣም የሚስቡ ናቸው። ሪፖርቶች እንደሚሉት ዩናይትድ በመሃል ሜዳ ክፍል ላይ የተረጋጋና ብልህ ወጣት ተጫዋች ለማምጣት እየፈለገ ነው እና ካንሴሎ በዚህ ፕሮፋይል ውስጥ በትክክል የሚገባ ተጫዋች ነው ተብሏል። ነገር ግን ትልቁ ጥያቄ ነው፣ ባርሴሎና እርሱን ለመሸጥ ይፈቅዳል? የባርሴሎና ታሪክ ውስጥ የራሱ አካዳሚ ተጫዋቾችን በቀላሉ አይሸጥም። በተለይ እንደ ካንሴሎ ያለ ወጣት ኮከብ ከሆነ የሚፈልገው ዋጋ በጣም ከፍ ያለ ሊሆን ይችላል። ሌላ የወጣ መረጃ ደግሞ አሁን ካንሴሎ ባርሴሎና ውስጥ በቋሚ ደቂቃዎች ላይ ሙሉ ተሳትፎ ላይ እንዳልሆነ ነው። ይህም ሁኔታ ለዩናይትድ እድል ሊከፍት ይችላል ተብሏል። እንዲሁም በአውሮፓ ውስጥ ሌሎች ክለቦች በተለይ ባየርን 04 ሌቨርኩሰን ይህን ተጫዋች እየተከታተሉ ነው የሚል ወሬ አለ። ይህም ውድድሩን የበለጠ ከባድ ያደርገዋል። አሁን ሁኔታው ግልጽ ነው። ዩናይትድ ተጫዋቹን ይፈልጋል። ባርሴሎና ለመሸጥ አይቸኩልም። ሌሎች ክለቦች ውድድር ውስጥ ገብተዋል። ዝውውሩ ገና በመጀመሪያ ደረጃ ላይ ነው። ይህ ሁሉ ማለት የክረምቱ የዝውውር ገበያ አንድ ትልቁ ድራማ ሊሆን ይችላል። ታዲያ እናንተ ምን ትላላችሁ? ማርክ ካንሴሎ ለማንቸስተር ዩናይትድ ተስማሚ ፈራሚ ነው ወይስ ባርሴሎና በፍጹም ሊሸጠው አይገባም? ሴታችሁን በኮመንት ግለጹልኝ። ሌላው ዜና ደግሞ ኢሊማን ኒዲያዬ ወደ ቼልሲ የሚለው ነው። የኤቨርተን ኮከብ በስታንፎርድ ብሪጅ ሊያበራ ነው። ይህም የሴኔጋል አጥቂ ኮከብ ኢሊማን ኒዲያዬ ከኤቨርተን ወደ ቼልሲ ሊያመራ ይችላል የሚለው ወሬ ትኩረት ስቧል። ኢሊማን ኒዲያዬ በአሁኑ ጊዜ በፕሪሚየር ሊግ ውስጥ በፍጥነት ትኩረት እየሳበ ያለ ወጣት አጥቂ ነው። በድሪብሊንግ ችሎታው፣ በፍጥነቱና በቦታ መፍጠር ብቃቱ ብዙ ተከላካዮችን ማስቸገር ችሏል። የወጡ ሪፖርቶች እንደሚያሳዩት የቼልሲ የአጥቂ ክፍሉን ለማጠናከር አዲስና ፈጣን የክም ተጫዋች እየፈለገ ነው። በዚህ ሁኔታ ኒዲያዬ በተፈላጊ ዝርዝር ውስጥ ገብቷል ተብሏል። ቼልሲ በቅርብ በትልቅ መዋለ ንዋይ ተጫዋችን በመግዛት ቡድኑን እየገነባ ነው። ስለዚህ ኒዲያዬ እንደ ወጣትና ፈጣን አጥቂ ለፕሮጀክት ተስማሚ ሊሆን ይችላል ተብሏል። አሁን ጥያቄ ነው፣ ቼልሲ ለምን ኒዲያዬ ይፈልገዋል? ምክንያቱም ኒዲያዬ በጥቃት ክፍል ውስጥ ብዙ ሚናዎችን መጫወት ይችላል። እንደ ከም ተጫዋች፣ እንደ አጥቂ አማካኝና በሁለት አጥቂዎች ፊት ሊጫወት ይችላል። በተለይም ኳስ በእግሩ ሲያገኝ ፈጣን ውሳኔ ማድረግ የሚችል ተጫዋች ነው። ይህ ደግሞ ቼልሲ በጥቃት ክፍል ላይ የሚፈልገው ባህሪ ነው። ኤቨርተን ግን ተጫዋቹን በቅርብ ለመሸጥ አይፈልግም ተብሏል። ኒዲያዬ በቡድኑ ውስጥ እያደገ ያለ አስፈላጊ ተጫዋች ነው። ሪፖርቶች እንደሚሉት ኤቨርተን ለዝውውሩ ከፍተኛ ዋጋ ሊጠይቅ ይችላል። ምክንያቱም ተጫዋቹ የወደፊት እሴት ያለው ኮከብ ተብሎ ይታያል። እስካሁን ድረስ ይፋዊ አቅርቦት ወይም ስምምነት የለም። ይህ ግን በቀጣይ የሚገኝ ትልቅ የዝውውር ድራማ ሊሆን ይችላል። ታዲያ እናንተ ምን ትላላችሁ? ኢሊማን ኒዲያዬ ለቼልሲ ተስማሚ ፈራሚ ነው ወይስ ኤቨርተን በፍጹም ሊሸጠው አይገባም? በኮመንት ግለጹልኝ። ሰብስክራይብ እያደረጋችሁ አንድሪያ ባርቲቪሊ ወደ አርሰናል። የጆርጂያ 17 ዓመት ኮከብ የአውሮፓ ትልቅ ክለቦችን እያነጋገረ ነው። አርሰናል በቅርቡ የወጣት ተጫዋቾችን ለመሳብ እና የወደፊት ቡድን ለመገንባት በጣም ከፍተኛ ፕሮጀክት እያከናወነ ነው። በዚህ ሂደት ውስጥ የ17 ዓመቱ ጆርጂያ አማካኝ ባርቲቪሊ በከፍተኛ ደረጃ ተጠቃሚ ሆኗል። የወጣት ተጫዋች በኮልኬቲ 1913 ውስጥ የተጫወተ ሲሆን በሊብራ 1999 ውስጥ በሎአን ላይ እየተገኘ የተሻለ ልምድ ያለው ተጫዋች ተብሎ ተገኝቷል። ባርቲቪሊ የሚታወቀው በፈጣን ድሪብሊንግ፣ በቅርብ ኳስ ቁጥጥርና በአጥቂ አእምሮ ነው። ብዙ ሰዎች ደግሞ ኪቪያ ክቫራትስኬሊያ ጋር እየተነጻጸረ ይጠራዋል። የወጡ ሪፖርቶች እንደሚያሳዩት አርሰናል ከጁቬንቱስ ጋር በቀጥታ ውድድር ውስጥ ገብቷል። ሁለቱም ክለቦች ተጫዋቹን በቅርብ እየተከታተሉ ነው። ሚኬል አርቴታ የሚመራው ቡድን በተለይ የወጣት ተጫዋቾችን ማስፈረም ላይ ትኩረት ያደረገ ነው። ምክንያቱም አርሰናል የወደፊት ቡድኑን በጊዜ ለመገንባት እየሞከረ ነው። ባርቲቪሊ ከ17 ዓመቱ ቢሆንም በፕሮፌሽናል ደረጃ ቀድሞ የጀመረ ተጫዋች ነው። በቅርቡ የሚያሳየው ብቃት ደግሞ እንደ አውሮፓ ትልቅ ተስፋ ያለው ተጫዋች እያደረገው ነው። ነገር ግን
ይህ ዝውውር ቀላል አይሆንም፣ ምክንያቱም ጁቬንቱስ ብቻ ሳይሆን ሌሎች ክለቦችን ተጫዋቹን በቅርብ የተከታተሉ ነው። ሌላ አስፈላጊ ነገር ደግሞ ኤቨርተን የሚመስሉ ክለቦች የወጣት ገበያ ላይ በጣም በስፋት እየገቡ መሆናቸው ነው። ይህም ውድድሩን የበለጠ ከባድ ያደርገዋል። እስካሁን ድረስ ይፋዊ አቅርቦት ወይም ስምምነት የለም። ነገር ግን ባርቴቪሊ በአውሮፓ ትልቅ ክለብ ለመገንባት በጣም ተገቢ እድል አለው ተብሏል። ታዲያ እናንተ ምን ትላላችሁ? አንድሪያ ባርቴቪሊ ለአርሰናል ተስማሚ ፈራሚ ነው ወይስ ሌላ ክለብ ሊያስፈርመው ይችላል? አስተያየታችሁን በኮሜንት ግለጹልኝ። ለዛሬ የነበሩኝ ስፖርታዊ ዜናዎች እነዚህን ይመስሉ ነበር። እስከ መጨረሻው እንደተከታተላችሁኝ ተስፋ አደርጋለሁ። እኔ ሚሊጌች እባላለሁ። ቻናሉን ሰብስክራይብ፣ ላይክ እና ደወሏን መጫን አትርሱ። ሰላም ብያለሁ።